ሰላም ለእናንተ ይሁን። እንደምናችሁ አቤቴዎች ነን። ዛሬ ደግሞ እስኪ አንድ ከስተመራችንን የአጥሮፋት ስማሽ ፕሮግራም በአጭሩ እናሳያቸዋለን። አሁን ከስተመራችን ገብታለች። እንግዲህ ወዳጅ ዘመድ ቤተሰብ ይጠብቋታል። ሰላምታ እየሰጠቻቸው ነው። በጣም ደማቅ ፕሮግራም ነው። ፕሮግራማችን እንደምታውቁት የቤተሰብ ፕሮግራም ነው። እጅግ በጣም ደማቅ ባህላዊ ፕሮግራም ነው። ብዙ ወደ ዘመናዊ ነገር አናደላም። ሁሉ ነገር ኢትዮጵያ የሚሸት ነው። አሁን ልብሷን ቀይራ ቡና ማፍላት ጀምራለች። እንግዲህ ቡና የምታፈላላቸው እንግዶች፣ ወዳጅ ዘመዶቿ፣ ቤተሰቦቿ ይመጣሉ ማለት ነው። አርቲ አጥሮፋት ስማሽ በጣም እጅግ ደማቅ ልክ እንደ አመት በዓል አይነት ፕሮግራም ነው። ድባቡ ሁሉ የሆነ የአመት በዓል አይነት ድባብ ያለው ነው። በጣም ቆንጆ ነው። በዛ ላይ ደግሞ ፉል ፓኬጅ ነው። እንደምታዩት ህብስት አለ፣ ቡና ቁርሶች አሉ፣ ፈንዲሻ አለ፣ ብርዝ አለ። ከስተመራችን የለበሰችውም ልብስ አብሮ ከፓኬጁ ጋር ያለ ልብስ ነው። ልብስ ትቀይራለች። ወደ 3 አይነት ልብስ አለ አብሮ ከፓኬጁ ጋር እና እጅግ በጣም ደስ የሚል ባህላዊ ፕሮግራም ነው እና በጣም ነው የምንወደው ይሄን ፕሮግራም። ደስ ብሎን የምንሰራው ፕሮግራም ነው እና ተመልካቾቻችን እንድትደውሉልን እንጠይቃቸዋለን። እንድታሰሩ እርጉዞችን ሰርፕራይዝ እንድታደርጉ እህቶች፣ ቤተሰቦች፣ እናቶች፣ ባሎች እንድትደውሉልን። ዋጋችንም እጅግ በጣም ተመጣጣኝ ነው። ፕሮግራሙ 5 ሰዓት ያህል ይፈጃል፣ ሙሉ ፕሮግራሙ ማለት ነው። በጣም የተረጋጋ በውስጡ ብዙ አይነት ፕሮግራሞች ያሉት ነው። እንደ ድግስ ነገር ነው። በመቀጠል ደግሞ ያው አጠገቧ የእሷ የገንፎ እህል እየተወገጠ ነው። ያው የኢትዮጵያን ባህል አብሮ ለማካተት የተደረገ ነገር ነው። አሁን ደግሞ እንግዶቿ መጥተዋል። ቡና እየጠጡ ነው። ቡና ይጠጣል፣ ጨዋታ አለ፣ ቡና ቁርስ ይበላል። በጣም ቆንጆ ቡና ነው። ቡናው በጣም ወፍራም ነው። ይሄንን ይመስላል የአጥሮፋት ስማሽ ዝግጅት በአጭሩ። ሌላውን ክፍል ደግሞ ያለውን የገንፎ ፕሮግራም እንዲሁም የጥጥ መፍተል፣ የእግር ማጠብ ደግሞ ቀጥለው እናቀርብላችኋለን። ተመልካቾች እንድትደውሉ ደውሉ፣ አሰሩን። በጣም ጥሩ ጊዜ ይሆናል። የማይረሳ ትዝታ ታሳልፋላችሁ። ስላያችሁን እጅግ በጣም አድርገን እናመሰግናለን። ስልኮቻችሁን እንጠብቃለን። መልካም ጊዜ ይሁንላችሁ። ሰባር